si argeeti bareedumsi kan kee funyaan kee dheeran ha bareedo ha bareed maali a'uusu billahi aku kok beza kasih dapat hai mata dapat aku beza aske drama dalagu jira dapat dua hasil jira drama dalagu kamar bash anon be kesi ko yene hemte awo mata እንዴት እንደሚጫወቱበት ወላሂ አንተ አትምልም አስለን። የትኛው ሙስሊም ነው ተንበርክኮ ቀለበት ለሴት ልጅ የሚያደርገው? ከእስልምና ያፈገጠ ስራ የምትሰራ በሶሻል ሚዲያ ላይ የትኛው ሙስሊም ነው? ኒካ አስሮ ምን ብሎ ነው እንጂ የሚያገባው? በሶሻል ሚዲያ ላይ ቆርቆሮ እጇ ላይ አድርጎ ነው የሚያገባው? ይሄ የሙስሊም ስለ ምግባር ነው። አላህ ሲቀጣት ነው እንጂ T-shirt adi isile akkas mo gwater stu bange jala adur so wala garwan jire ni beta to mane bode video ngaddi fami amartina kasani kara go banna tabatani na foto male fajjesa ite balat takase video kana gaddi se dilagod ay go nanaga se do ሰይድ ከእስልምና ያፈነገጠ ስራ ሰርቶ አላህ ህይወቱን ሁሉ ፕራንክ ያረገበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደው ሚሊላ እምነት ተከታይ ሰላም እንዴት ናችሁ? ወዳችሁ ማከብራችሁ ለዛከላ ኸይር ስለምታበረታቱኝ ዛሬ እንግዲህ የመጣሁት የሰይድ ህይወት ሸዋሸዋ ሆኗል። ሸዋሸዋ ተሰርቷል። ዛሬም ያው የዩቲዩበር ምኑ ይታመናል፣ ግን እንደ ሙስሊም አላህን እየፈራን ብንሰራ ጥሩ ነው። አንደኛ ገንዘባችንም ሐላል ይሆንልናል፣ ሁለተኛም በእድሜያችንም ባለን ነገር አላህ በረካ ያረግልናል። ከሙስሊም ከእስልምና ያፈነገጠ ነገር ለሶሻል ሚዲያ ታዋቂነት ሶሻል ሚዲያ ላይ ቪዲዮአችን ቫይራል እንዲወጣ ወዘተ ብዙ ነገር አለና ያንን ከማሰባችን በፊት አላህ ምን ይለኛል? ይሄን ስራዬ አላህን ያስቆጣል ወይ? ሰው ሊያየኝ ይችላል፣ አላህም እያየኝ ነው፣ እየሰማኝ ነው። አላህም ብንፈራ ጥሩ ነው። እያንዳንዳችን በምንሰራ ስራ ውስጥ አላህ ያዝንብኛል፣ ይሄ ነገር እውነት ትክክል ነው ወይ ብለን ብናስብ በጣም ጥሩ ነው ለሁላችንም ማለት ነው። ለምን አንደኛ እኛ ጥሩ ስራ ለተመልካቾች ስንሰራ አንደኛ ገንዘባችን በረካ አለው፣ ሐላል ገንዘብ ይሆንልናል። ሰው ውሸታችንን ደግሞ ሰው ቪዲዮአችንን እንዲያይልን ቪዲዮአችን ቫይራል እንዲወጣ ብለን ሰውን ስናታልል ደግሞ ህይወታችንን ነው እያታለን ያለነው ያ ሰውዬ ሳይሆን ማለት ነው። ለምን ትንሽ ጥሩ ነገር ሰርተን ወላሂ ብዙ ገንዘብ ከምናገኝ ትንሽ ገንዘብ ብናገኝ ነው የሚሻለው። አሁን ሰይድ በፊት ተሳሳተ፣ የሰው ልጅ ነው፣ ለምን ተሳሳተ አንልም። የሰው ልጆች ነን፣ ሁላችንም እንሳሳታለን። ከሙስሊም ያፈነገጠ በጣም ኡስታዞች ልባቸው እየተሰበረ አንድ ሙስሊም ወንድ ልጅ እንዴት በሶሻል ሚዲያ ላይ ታገቢኛለሽ ብሎ ተንበርክኮ ቀለበት ይዞ ይጠይቃታል? ይሄ በሸሪያችን የለም። ያቺ ልጅ ታገባኛለህ ብላ እጇን በዘረጋ ቀለበት ታረግላታለህ፣ አቅፋህ ተዛህት ትሄዳለህ። ይሄ እንግዲህ እስልምና ይፈቅዳል። መቼም ቀለበት ስታረግላት እጇን ትሰጣለች፣ እጇን ይዘ ነው ቀለበት የምታረግላት፣ ከዛ እጇን ትስማለህ። ይሄ የነጮች ከነጮች የተኮረጀ ነው። አንደኛ ሙስሊምን የማይወክል ስራ ነው ሰይድ የሰራው ማለት ነው። ጠይብ ተሳሳትክ፣ ያንን ተሳስተሃል። እስካሁን ድረስ አላህ ህይወትክን በፍራንክ እያደረገው እስካሁን አመት ቆየ። ከሞቀ ትዳር ከሚያምር ትዳር ከሚያምሩ ከሚያሳሱ ልጆች ማንም እንዳንተ አይነት በኖርኩ ብሎ የሚመኝ ትዳርክን ቤትክን የምላይ ያንን ሁሉ አሳጣካላ ማለት ነው። እስከ ዛሬ ድረስ ጉንጅል እያለች ናት ህይወት እያኖረችክ ያለችው። ግን አንተ አልተማርክም። አንተ ልጁን እንዴት ፍቅረኛውን ታገቢኛለሽ ብሎ እንዴት እንደሚጠይቃት ላሳየው ነው። ኧረ እባክህን ይሄን ያህል ልጁ ገና ነው እንዴ ከጉርጓድ ውስጥ ጉርጓድ ፈንቅሎ ቀብር ፈንቅሎ ይወጣው? ይሄን ያህል የማያውቀው ኤዲት ቪዲዮ ሰርቶ ኤዲት አድርጎ ሶሻል ሚዲያ ላይ ጭኖ
ምንም የማያውቀው ይሄ ወጠጤ አንተ ልታስተምረው ልታሳየው። እነሱ ልብሳቸውን ማች ነው ለብሰው የመጡት። እንዴት እንጃ እንዴት በዚህ ያህል ሰውን ታታልላላችሁ? ቢያንስ እንኳን እውነት እንኳን ቢሆን ለምን አትማርም አንተ? የመጀመሪያ ህይወትህ አትማረውም? እውነት ከሆነ ነው ምልክ ይሄንን ቢያንስ ሱመያን የምትመስል ሚስት እኮ ነው አላህ ያሳጣክ። አየክ? እውነት አላህ የሆነ ስበብ አድርጎ ነው እንጂ ሱመያ ለአንተ አትገባህም። አሁን አንተ ሱመያ ጋር ራሱ ለመኖር ባህሪክ ራሱ የድሮ የየመን ሰይድ አሁን ሰማይና ምድር ነው። እንዳለ የመን ዘው ጥላሁን የመጣው ባህሪም ማለት ነው። አንተ ሱመያ ጋር ያለህ ባህሪ ወላሂ በጣም ጨዋ ነህ፣ በጣም ጥሩ ሰው ነህ፣ አስተዋይ ነህ። ግን አሁን በጣም ነው የገለበጠችክ ማለት ነው። እኔ ሱመያን የምገድፍበት ምክንያት እኔ እውነቱን ለመናገር ሰው እንትና ጥሩ ነው እንትና መጥፎ ነው ብዬ አልነቅፍም። የማንም ጥላቻ የለብኝም። እስላሙንም ክርስቲያኑንም ማንም በእኔ አደም ነው። ለአላህ ብዬ ወዳቸዋለሁ፣ ለአላህ ብዬ ነው የምጣላቸው ማለት ነው። ወላሂ ነው የምላቸው። ግን የሰው የምጠላ ምንድነው? በስራው አሁን ሱመያን የምወዳት ለምንድነው? በቃ ሶሻል ሚዲያ ላይ ወታ ሰይድ እንደዚህ ጎርቶኛል፣ እንደዚህ አድርጎኛል፣ ሰዩ ምንም ነገር የተነፈሰችው ነገር የለም። በቃ ደስ የምትለው ነገር ማለት ነው። እንደዚህ ተቃጥላ እንደዚህ ተናዳ እንኳን አንድ ነገር ወጣ እንኳን የሰይድን ልብ የሚሰብር ጓደኞቹ የሚያዝኑበት ሚስቱ የምታዝንበት አንድ ቪዲዮ በማንም አልሰራችም። አታ ጓደኞቿ ከጎኗ ሲሆኑ እንኳን አልፈልግም፣ በእኔ መንገድ ሰው እንዲጣላ እንዲሰደብ አልፈልግም ያለች ናት። ሰይድ ግን ዛሬ ምን አደረገ? ያችን የመሰለች የሞቀ ትዳሩን የሞቀ ሚስቱን ጥሎ መቶች ጋር ገባ። ዛሬ ህይወቱ ሁሉ ፕራንክ ሆነበት ማለት ነው። አዩ ሰይድ የሱመያን ባል ባይሆን ኑሮ ወይ ሲንግል የሆነ ወይ ዩቱበር እንደ ማንኛዎቹም ዝም ብሎ ሲንግል የሆነ ዩቱበር ቢሆን ደግ አረገችው ነው የምለው። እንኳን አፍጨረጨረችው። ወንድ ናት አዩ በግሏ በራሷ ወንድ ናት። ለምን ታገቢኛለሽ ብሎ ተንበርክኮ ሶሻል ሚዲያ ላይ ጠይቋት አንዳንድ ስትይ ሄሄ ብላ ትተው ነበረች። እሷ ግን ጠንቧ አድርጋው ይኸው እስከ ዛሬ ድረስ እያጠናባችሁ ነው ማለት ነው። ሴት ልጅ እንደዚህ ራሷን ስታስከብር ነው ጥሩ ማለት ነው። እንደዚህ ይዛ ቆንጠጥ አርጋ ይዛው እንደፈለገች እያሽከረከረች የፈለገችውን እየተናገረች የፈለገችውን ቪዲዮ እየሰራች እያሽከረከረችው ማለት ነው። እናንተ ወንዶች የምትወዱት እንደዚህ ጠምዝዞ የሚይዛችሁ ነው። እውነቷን አለች እኮ ሱመያ። ሁሉን ነገር እሺ ስለው ስንከባከበው እናቱ መስዮ ይሆናል ነው ያለችው። አንዳንድ ጊዜ ሚስቶች ሲመቿችሁ እውነት እናታችሁ ይመስሏችኋል። እንደዚህ ይዘው ቁንጥጥ አርገው ወዲያና ወዲህ ሲያገላብጧችሁ ነው ልክ የምትገቡት ማለት ነው። እኔ ሁሉንም ወንዶች እያልኩ አይደለም። ደግሞ እንዳትሳደቡ፣ ከስድብ ነፃ የሆነ ኮሜንት ጻፉ። እና አሁን ደግሞ ያስያዘው ደግሞ አሁን ደግሞ ድጋሚ እቺ ደግሞ ነገ ክሎሮክስ እጠጣለሁ ካላገባኸኝ ትላለች። እቺ ጨብራም እኔ ስለ እምነታችሁ ክብር የላችሁም፣ ለቤተሰቦቻችሁ ክብር የላችሁም፣ ወንድሞቻችሁን አታከብሩም፣ ጎረቤታችሁን አታከብሩም ወይ? እንደዚህ ተነስተሽ አሁን አንቺ ክርስቲያን ነሽ፣ የክርስትና እምነት ተከታይ ነሽ። እንደዚህ ተንጠልጥለ የሌላ እምነት ተከታይን ካላገባኸኝ ወድሃለሁ እምትዩ ማለት ነው። ትንሽ እንደው ለሴትነትሽ ክብር የለሽም። ይሄ ልጅ እኮ ሶስተኛ ሚስት አንቺ ምን ነው ይሄን ያህል ወንድ በሀገር ጠፋ እንዴ? ሰይድ ብቻ ነው እንዴ ወንድ? ለምን እንደዚህ ጥቅመኛ ትሆናላችሁ እናንተ ሴቶች? እርተው አታሰድቡን። ብዙ ጨዋ ሴቶች አሉ። እንዳንቺ አይነቱ ወንድ ላይ ላለመንጠልጠል እኮ ነው መታየው። አረብ ሀገር አንገቷን ደፍታ እየሰራች ያለችው የአረብ ሀገር